ማንቸስተር ዩናይትድ ከሊቨርፑል ከታሪክ ከኩራትና ከጨዋታ በላይ የሆነ የእግር ኳስ ፍልሚያ ላንካሻየር ደርቢ። የማንቸስተር ዩናይትድ እና ሊቨርፑል ጨዋታ በዓለም ላይ ከሚታወቁ እጅግ ታላቅ የእግር ኳስ ደርቢዎች መካከል አንዱ ነው። ይህ ግጥሚያ ከጨዋታ በላይ የሆነ ፍልሚያ ያለው ሲሆን ታሪክ፣ ኢኮኖሚ፣ ፖለቲካና የከተማ ኩራትን ያካተተ ታላቅ ደርቢ ነው። ወደ ኋላ መለስ ብለን የሁለቱን የላንካሻየር ደርቢ መነሻን እንመልከት። ውድድሩ የጀመረው በ19ኛው ክፍለ ዘመን ሲሆን በዚያ ጊዜ ማንቸስተር ዩናይትድ እና ሊቨርፑል ከተማ በኢንዱስትሪና በንግድ ላይ በከፍተኛ ደረጃ ይወዳደሩ ነበር። ሊቨርፑል እንደ ዋና ወደብ ከተማ በንግድ ላይ በጣም ኃይለኛ የነበረ ከተማ ሲሆን ማንቸስተር ደግሞ በኢንዱስትሪና በፋብሪካ ስራ የተለየ ከተማ ነበር። ከዚያም የማንቸስተር ሺፕ ቻናል መገንባት ከሊቨርፑል ወደብ በቀጥታ የንግድ እንቅስቃሴ እንዲቀንስ አደረገ። ይህም በሁለቱ ከተሞች መካከል ጥላቻ እንዲኖር አደረገ። ከዛ በኋላ ይህ ጥላቻ የከተማ ውድድር በኋላ ወደ እግር ኳስ ተቀይሯል። ማንቸስተር ዩናይትድ በ19ኛዎቹ መጀመሪያ ጀምሮ ታላቅ ክለብ ሆነ። ሊቨርፑል ደግሞ 1970 እስከ 1980 የአውሮፓ ሀያል ክለብ ሆነ። የዋንጫ ታሪካቸውን ብንመለከት ማንቸስተር ዩናይትድ ብዙ ፕሪሚየር ሊግ ዋንጫ የነበረው ሲሆን ባለፈው የውድድር ዘመን አርነ ስሎት መጥቶ ሊቨርፑል አያኛን የፕሪሚየር ሊግ ዋንጫ አሳክቶ ከማንቸስተር ዩናይትድ ጋር እንዲስተካከሉ አድርጓቸዋል። በሰር አሌክስ ፈርጉሰን ዘመን ማንቸስተር ዩናይትድ የተለየ ደረጃ ላይ የነበረ የእግር ኳስ ቡድን ነበር። ሊቨርፑል ደግሞ ብዙ የአውሮፓ ቻምፒየንስ ሊግ ዋንጫዎችን ያሸነፈ ሲሆን በኤርገን ክሎፕ ዘመን እንደገና ወደ ከፍታው ተመልሷል። በሁለቱ ቡድኖች መካከል ያለው የደጋፊዎች ስሜት ብንመለከት ይህ ደርቢ ከጨዋታ በላይ እንደሆነ ያስመለክቱናል። የከተማ ኩራት፣ የታሪክ ግጭት፣ የደጋፊዎች ከፍተኛ ፍቅርና ግፊት በሁለቱ ቡድኖች ደጋፊዎች መካከል ይንጸባረቃል።